ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አማራ ዴይሊ ኒውስ ቤተሰቦች ነው። የዕለተ ሰንበት የሰኔ 15 2017 ዓ.ም የከሰዓቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ማስደመጥ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን ወደ ዝርዝሩ እናልፋለን። አቸፈር ወንድዬ ላይ የጎጃም አገው ምድር ክፍለ ጦር ቢትወደድ አያሌው መኮንን ብርጌድ ጀብድ መፈጸሙ ተነግሯል። በአፋባ ጎጃም ቀጠና ጎጃም አገው ምድር ክፍለ ጦር ቢትወደድ አያሌው መኮንን ብርጌድ ጠላትን ሲረፈርፈው እንዳረፈደ ነው የተነገረው። በዛሬው ዕለት ማለትም ሰኔ 15 2017 ዓ.ም የአፋባ ጎጃም ቀጠና ጎጃም አገው ምድር ክፍለ ጦር ቢትወደድ አያሌው መኮንን ብርጌድ ሊበን ከተማ ዘልቆ በመግባት ከወጣቶች መዝናኛ ማዕከል የመከላከያ ካምፕ ላይ ዋርድያው መጥቶ በመግባት ጠላትን ድባቅ መጥቷል። በዚህ ኦፕሬሽን 7 የመከላከያ አባላት እስከ ወዲያኛው ሲሸኙ 6ቱ ከባድ ቁስለኛ የሆኑ ሲሆን አንድ የመከላከያ ፓትሮልም ጋይታለች የተባለው። በዚህ የተበሳጨው የጠላት ኃይል ዋርድያ ላይ የነበሩ አራቱን የራሱን የገዢውን አገልጋዮችን በአደባባይ ረሽኗል። በተለምዶ የስማላ መውጫ አካባቢ ቆመው የሚጫወቱ 2 ህጻናትን በመኪና ገጭቶ ህጻናቶቹ ተጎድተው ሊበን የመጀመሪያ ሆስፒታል ገብቷል የተባለው። የቢትወደድ አያሌው መኮንን ብርጌድ ምስጋና ያቀረበ ሲሆን ከውስጥ የብልጽግና አመራሮች ስስብልታቸውን ለይታቸው ነገራቸውን ይህን ስራ እንድንሰራ ላደረጋችሁልን ትብብር ምስጋናችን ላቅ ያለ ነው በማለት የቢትወደድ አያሌው መኮንን ብርጌድ ገልጿል። በተያያዘ ዜና ሰልፉ በህዝብ እንቢተኝነትና በአናብስቶች ቁጣ ከሽፏል ተባለ። የነኖር ጌጡ የወንበዴዎች ስብስብ ጸረ አማራው የብልጽግና ስብስብ ዛሬ ሰኔ 15 2017 ዓ.ም በአዲስ ቅዳም ከተማ ህዝቡን በማስገደል ሊያደርግ የነበረውን የድጋፍ ሰልፍ በህዝባችን እንቢተኝነትና በአናብስቶቹ የአስር አለቃ ኤፍሬም አጥናፉ ብርጌድ ልጆች ቁጣ ወደ ተግባር ሳይቀየር ምኞት ብቻ ሆኖ ቀርቷል። ጠላት አለኝ የሚለውን ኃይል ሁሉ ተጠቅሞ ቤት ለቤት በማሳደድና ወደ ቤተ ክርስቲያን የሚሄደውን ምዕመን በማስገደድ ሰልፍ ለማውሰጣት ከሌሊቱ 12 ሰዓት ጀምሮ ተንቀሳቅሶ የነበረ ሲሆን ገዳይና አዳኙን ጠንቅቆ የሚያውቀው ህዝባችን እጣ ፈንታዬ ትናንት በግፍ ከጨፈጨፍካቸው ወንድሞቼ ጎን ይሁን እንጂ ካንተ ጎን ተሰልፌ የወንድሞቼን ገዳይ አልደግፍም በሚል ከፋኖ ጎን ቆሞ ጠላትን ለመፋለም ያለውን ቁርጠኝነት በእንቢተኝነቱ አረጋግጧል። እንዲሁም ጠላት ህዝባችንን በግድ ወደ ሰልፍ ለማስወጣት ቤት ለቤት እየዞረ ማስገደዱንና ለሃይማኖታዊ ስነ ስርዓት ወደ ቤተ ክርስቲያን የሚሄደውን ምዕመን መንገድ ዘግቶ ማስቸገሩን የሰሙት የህዝብ ዘቦች በአፋባ የጎጃም ቀጠና ጎጃም አገው ምድር 3ኛ ክፍለ ጦር የአስር አለቃ ኤፍሬም አጥናፉ ብርጌድ አናብስቶች እሳት ለብሰው እሳት ጎርሶ ከጠዋቱ 1 ሰዓት አካባቢ ወደ አዲስ ቅዳም ከተማ በመግባት በግድ ሰልፍ ውጡ ብሎ ሲያስቸግር የነበረውን የብልጽግና ሰራዊት እያሯሯጡ ሲነድፉት አርፍደዋል። ጠላት በጎጃም አገው ምድር 3ኛ ክፍለ ጦር ዋና ጦር አዛዥ 50 አለቃ ደሞዝ ግርማ እና በአስር አለቃ ኤፍሬም አጥናፉ ብርጌድ ዋና ጦር አዛዥ 100 አለቃ ለዓለም ጌታነ መመሪያ ሰጭነት የጦር ገቢሮቹ በ50 አለቃ ለማ አማረ፣ 50 አለቃ ውድነ ሙሉዬ፣ 50 አለቃ ማስተዋል፣ 50 አለቃ ዘመን አዲስ፣ 50 አለቃ ፈንታውን፣ 10 አለቃ ኮማንዶ አያሌው ፋኖ ዮሐንስ ልጅ አለም የሚመሩት የ10 አለቃ ኤፍሬም አጥናፉ ብርጌድ አናብስት ጦር ወደ አዲስ ቅዳም ከተማ መምጣታቸውን እንደሰማ ወደ አድጓሚ ተራራ የፈረጠጠ ሲሆን አድጓሚ ተራራ የራቀችበት እድለቢስ ሙትቻ ሰልፉን ከነሞገሴ ጋር አድርጓል ሲል ፋኖ ተሻገር አደመ የ10 አለቃ ኤፍሬም አጥናፉ ብርጌድ ቃል አቀባይ ገልጿል። የትግሉ ሚስጥር የገባቸው የመከላከያ ሰራዊት አባላት ፋኖን እየተቀላቀሉ ነው። እንደሚታወቀው መንግስት ነኝ ባዩ ወራሪ ኃይል የአማራን ህዝብ ለማጽዳት ከተለያዩ ቦታ እየሰበሰበ በአፈና ወደ ጦር ሜዳ ገደ የድሃ ልጅን ማስጨረሱ የሚታወቅ ሀቅ ነው። በመሆኑም በአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድን ለመውረር በርካታ ኃይል የተንቀሳቀሰ ቢሆንም ከነዚህ መካከል የአማራ ህዝብ ስቃይና ሞት እያየን ካገዛዙ ጎን አንቆምም በማለት በተስፋ ብርጌድ ስር ወደሚገኙ የፋኖ ኃይል ተቀላቅሏል ሲል የከሰም ክፍለ ጦሩ ተስፋ ብርጌድ መረጃውን አጋርቶናል። በፋኖ ስም ተሰክስገው የመንግስትን ተልዕኮ በሚያስፈጽሙ ሰርጎ ገቦች ላይ እርምጃ ተወሰደ። የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቀጠና በልጅ ኢያሱ ኮር የራስ አሊ ክፍለ ጦር ፋኖ መስሎ ሲንቀሳቀስ የነበረው የመንግስት ቅጥረኛ በተደጋጋሚ ተደብቆ ሲፈለግ የመኪና መንገድ ላይ በመውጣት ማህበረሰቡን በመዝረፍና በመደብደብ ማህበረሰቡ ፋኖ ላይ የነበረውን ተስፋ እንዲያጣ ለማድረግ እኩይ ተልዕኮን ሲወጣ ከቆየ በኋላ በስተመጨረሻ ያደቆነ ሰይጣን ሳያቀስስ አይገልምና ነው ነገሩ። በደቡብ ወሎ ዞን አምባሰል ወረዳ ልዩ ስሙ ሮቢት በተባለ ቀበሌ የ17 ዓመቱን ታዳጊ በቀን 13 10ኛ ወር 2017 ዓ.ም በጥይት ተኩሶ በመግደል ህይወቱ እንዲያልፍ አድርጓል። ስለሆነም ወንጀለኛው ከማህበረሰቡ በደረሰን መረጃ መሰረት ታዳጊውን በመግደሉና የዘረፋ ወንጀል ላይ በመሰማራቱ ማህበረሰቡ ፋኖን እንዲጠላ ለማድረግ ከመንግስት ተልዕኮ ተቀብሎ ወንጀሉን ይፈጽም እንደነበር ከወንጀለኛው አንደበት የእምነት ቃሉን በመስጠት አጥፊነቱን በራሱ አንደበት በማረጋገጡና ህዝቡም አጥፊው ላይ በመመስከሩ በድርጅቱ መመሪያ መሰረት በቀን 14 10ኛ ወር 2017 ዓ.ም በሮቢት ህዝብ ፊት ኮሩ እርምጃ ወስዷል። በተጨማሪም በታዳጁ ግድያ ተግባር ተባባሪ የነበሩ 2 ፋኖች
የታዳጊውን የነፍስ የካሳ ክፍያ እንዲከፍሉና በእስራት እንዲቀጡ የልጅ ኢያሱ ኮር ውሳኔ አስተላልፎባቸዋል። በተያያዘ ዜና የመንግስትን ተልዕኮ ተቀብለው የልጅ ኢያሱ ኮር የጎፍ ክፍለ ጦርም ከህዝብ የመነጠል ስራ ለመስራት ከህዝብ ንብረት መዝረፍን ጀምሮ እስከ አስገድዶ መድፈር ድረስ ግፍ ሲፈጽም የነበረ ቡድን በተደጋጋሚ ማህበረሰቡና የፋኖ አባላት ምክር ሲሰጡ ቢቆዩም ከእኩይ ተግባራቸው አልመለስ ስላሉና ህዝቡ ምሬቱን በመግለጽ እርምጃ እንዲወስድላቸው በጠየቀው መሰረት በቀን 14 10ኛ ወር 2017 ዓ.ም በደቡብ ወሎ ዞን በወረኢሉ ወረዳ ህዝብ ፊት 5ቱም ወንጀለኞች እርምጃ ተወስዶባቸዋል። ህዝቡም በተወሰደው እርምጃ እጅግ ደስተኛ እንደሆነና ሰርጎ ገቦችን የማጋለጥ ስራን አጠናክሮ እንደሚቀጥል ቃል በመግባትና የፋኖን ፍትሐዊነት እያደነቀ ወደ ቤቱ እንደተመለሰ አንድ ያነጋገርናቸው የስብሰባው ተሳታፊዎች ገልጸውልናል። በመጨረሻም ትግሉ ከጫፍ ለመድረስ ጥቂት ነገሮች በቀሩት በዚህ ሰዓት የማይረካ ስግብግብ የግል ፍላጎታችንን ለማርካት እንዲሁም የመንግስትን ድብቅ ሴራ ተሸክማችሁ ህዝብ ትግሉ እንዲጠላውና እንዲማረር በግልም ሆነ በቡድን እየሰራችሁ ያላችሁ ጸረ ትግልና ጸረ ህዝብ ኃይሎች ራሳችሁን ከዚህ እኩይ ተግባራችሁ እንድትቆጥቡ ለአንዴና ለመጨረሻ ጊዜ ልናሳስብ እንወዳለን። ስለሆነም ለህዝብ ጥቅምና ክብር ተሰልፈን ህዝብ ሲበደልና ሲዘረፍ ዝም ብለን የምናይበት ጊዜውም ትዕግስታችንም አልቋልና የትግሉን መስመር ለማበላሸትና ታጋዩን ተስፋ ለማስቆረጥ ህዝብ ላይ ግፍ በሚሰሩ በማናቸውም ኃይሎች ላይ ኮራችን ከድርጅቱ በወረደው አቅጣጫ መሰረት የማያዳግም እርምጃ የምንወስድ ስለሆነ ከወዲሁ ማሳሰብ እንወዳለን ሲል የአፋባ ወሎ ቀጠና የልጅ ኢያሱ ኮር ቃል አቀባይ ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ መከላከያ ኃይል በኢራን 3 የኒውክሌር ተቋማት ላይ የቦምብ ድብደባ መፈጸሙን ተናገሩ። ፕሬዝዳንቱ ለመካከለኛው ምስራቅ ግጭት የ2 ሳምንት ጊዜ ሰጥተው የነበረ ቢሆንም ይህንን በተናገሩ በሁለተኛው ቀን ጥቃት ፈጽመዋል። ይህ የአሜሪካ ጥቃት በኢራንና በእስራኤል መካከል ያለውን ግጭት እንዳያባብሰው ተሰግቷል። ዶናልድ ትራምፕ ከጥቃቱ በኋላ በዋይት ሀውስ በሰጡት አጭር መግለጫ አስታውሱ፣ በርካታ ኢላማዎች ገና ይቀሩናል፣ በሁሉም የመመዘኛ የዛሬው ምሽቱ ከባድና ደግሞ በጣም አደገኛ ነበር ብለዋል። ፕሬዝዳንቱ በዚሁ ንግግራቸው ሰላም በፍጥነት የማይመጣ ከሆነ ወደ ሌሎቹ ኢላማዎቻችን በፍጥነትና በክህሎት እንሄዳለን ሲሉም ዝተዋል። ዛሬ አሜሪካ ጥቃት ከፈጸመችባቸው የኒውክሌር ተቋማት መካከል አንዱ በተራራዎች መካከል የተደበቀው ፎርዶ ይገኝበታል። የእስራኤል ውጭ ጉዳይ ሚኒስትርም የትራምፕ ስም በታሪክ መዝገብ ላይ በወርቅ ይጻፋል ብለዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳአር አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት መፈጸሟን ተከትሎ የትራምፕ ስም በታሪክ መዝገብ ላይ በወርቅ ይጻፋል ብለዋል። በኤክስ ገጻቸው ላይ በለጠፉት በዚህ አስተያየታቸው ፕሬዝዳንቱ ጥቃቱን ለመፈጸም ድፍረት የተሞላበት ውሳኔ በመውሰዳቸው አሞካሽተውታል። አክለውም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ይህንን ታሪካዊ ውሳኔ መርተውታል ብለዋል። የተባበሩት መንግስታት ድርጅትም አሜሪካ በኢራን የኒውክሌር ተቋማት ላይ ለፈጸመችው ጥቃት ምላሽ ሰጥተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ አሜሪካ የፈጸመችውን ጥቃት አደገኛ ማባባስ ሲሉ የገለጹት ሲሆን በአሁኑ ጊዜ ይህ ግጭት በፍጥነት ከቁጥጥር ውጭ ሊወጣ የሚችልበት ስጋት እየጨመረ ነው፣ በሰላማዊ ዜጎች በአካባቢውና በዓለም ላይ አስከፊ መዘዝ አለው ብለዋል። ዋና ጸሐፊው በኤክስ ልጥፋቸው ላይ በዚህ አደገኛ ሰዓት ውስጥ የቀውስ አሽከርካሪነትን ማስወገድ በጣም አስፈላጊ ነው። ምንም አይነት ወታደራዊ መፍትሄ የለም። ብቸኛው አማራጭ ዲፕሎማሲ ነው። ብቸኛው ተስፋ ሰላም ነው ሲሉም አስፍረዋል። ሐማስም የአሜሪካን ግልጽ ጥቃት አውግዟል። ሐማስ አሜሪካ በኢራን ላይ የፈጸመችውን የአየር ድብደባ ግልጽ ጥቃት ሲል ገልጾታል። ሐማስ በመግለጫው ላይ ጥቃቱ በጉልህ የዓለም አቀፍ ሕግን የጣሰና ለዓለም አቀፍ ሰላምና መረጋጋት ቀጥተኛ አደጋ ነው ብሏል። ሐማስ ከመስከረም 26 2017 ዓ.ም በእስራኤል ላይ ጥቃት በማድረስ 1200 ያህል ሰዎችን መግደሉ ይታወሳል። እስራኤል በምላሹ በጋዛ እያካሄደችው በምትገኘው ወታደራዊ ጥቃት በ10 ሺዎች የሚቆጠሩ ፊልስጤማውያን ተገድለዋል። ሐማስ የፊልስጤም የታጠቀ ቡድንና የፖለቲካ እንቅስቃሴ ሲሆን በአሜሪካ፣ ዩናይትድ ኪንግደም እና እስራኤልን ጨምሮ በብዙ ሀገራት በአሸባሪነት ተፈርጇል። ዲሞክራቶችም የትራምፕ እርምጃ ያለ ኮንግረስ ፍቃድ የተደረገ ጣልቃ ገብነት ነው ሲሉም አውግዘዋል። አንዳንድ የዲሞክራት ሕግ አውጪዎች አሜሪካ የኢራን የኒውክሌር ተቋማት ላይ የፈጸመችውን ድብደባ ያለ ኮንግረስ ይሁንታ የተፈጸሙ ናቸው ሲሉም አውግዘዋል። የኮንግረስ አባሏ አሌክሳንደሪያ ኦካሲዮ-ኮርቴዝ ይህ ህገ መንግስቱንና የኮንግረሱን ስልጣን በከባድ ሁኔታ መጣስና ፍጹምና ግልጽ በሆነ መልኩ ክስ ለመመስረት የሚያስችል ነው ብለዋል። በኤክስ ገጻቸው ላይ ለትውልድ ሊከተልን የሚችል ጦርነት ለመክፈት በግዴለሽነት አደጋ ላይ ጥለውናል ብለዋል። የአሜሪካ የኮንግረስ አባሏ ራሺዳ ተላይብም የአሜሪካን ህገ መንግስትን በግልጽ መጣስ ያሉትን ድርጊት አውግዘው ኮንግረስ በአስቸኳይ ጣልቃ እንዲገባም ጠይቀዋል። በመካከለኛው ምስራቅ ለ10 ዓመታት የተካሄደው ማለቂያ የሌለው ጦርነት የት እንዳደረሰን አይተናል። ሁሉም በጅምላ ጨራሽ መሳሪያ ውሸት ላይ የተመሰረተ ነበር። ዳግም በዚህ መንገድ አንታለልም ብለዋል።
ሌላኛው የኮንግረስ አባል ጂም ማክጎቨርን በበኩሉ ሁኔታውን እብደት ብለውታል። ትራምፕ ኢራንን ያለ ኮንግረስ ይሁንታ ደብድበዋል፣ በህገወጥ መንገድ ወደ መካከለኛው ምስራቅ ጦርነት ጎትቶናል፣ አሁንም መማር ያለብንን አልተማርንምን ብለዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ወጃ ይህንን ይመስል ነበር። ጤና ይስጥልን።